ጀርመን ሀገር ልጅ አለው መሰለኛው ቮይሷን ልክልሻለሁ በዋትስአፕ ሲሚ እንደ ስሞትልሽ ስሜን እንዳትጠሪ ምናምን ብላለች። ቮይስ ስላለ ፎቶ ካለ ፎቶ ትላካ መጀመሪያ እሱ ለመሆኑ ማረጋገጫ ፎቶ ትላካ። እሷማ ሙስሊም ነው ወይ ብላ ጠይቀች። እምነቱ ሙስሊም ነው ወይ? ሃይማኖት የለውም። አንዴ ወላሂ አንዴ እግዚአብሔርን ነው የሚለው። ወሬ ዌር ኦፕን ደግሞ እንዳለችው ከሆነ 666 ነው አለች። አይ ዶንት ኖ 666 አባል ላይ ነው የሚልሽ። ራሱ ይናገራል በግልጽ አባል ነኝ ይላል። መጀመሪያ ላይ እንደዚህ እሷ ፎቶን ትላክ ከዛ በኋላ ላይ ግን ፎቶን ትላክ። እሺ ይሄንን ደግሞ ማለት ነው እንዴት እንደሚተዋወቅ ታውቂያለሽ? ሙስሊም የሆኑ ሴቶችን ሙስሊም መስሎ ነው የሚተዋወቀው። ሲቀጥል ደግሞ ይቅርታ አድርግልኝና ሆሳም አንተ ሙስሊም ነህ አይደለም? እሱን ለመምሰል ነው ሙስሊም የሚሆነው፣ እሱን ለመምሰል ነው። ኦኬ እኔን ሲተዋወቀኝ ልጁ ሆሳም ሙስሊም ነው። እሱ እኔን ሲተዋወቀኝ በሱ ፎቶ ስለሆነ ሙስሊም ሆኖ ነው የተዋወቀኝ ማርቆስ ማለት ነው። ኦኬ ለኔ ምን አለኝ? ከዛ በጣም ጠንቅቆ የኛን እምነት ደግሞ ያውቃል እንዳልሆነ የሚያወቅኩት ብቻ የትኛውን እምነት እንደማይወክል ነው ሁሉ የሚገባኝ ማለት ነው። እኔን በጣም ይሰብከኝ ነበር ስለኛ እምነት ማለት ነው። እኔ ሙስሊም ነኝ፣ ግን ቤተሰቦቼ ሁለቱን እምነት ተከታይ ናቸው ነው የሚለኝ። አባቴ ክርስቲያን ነው፣ እናቴ ሙስሊም ናት። እዚህ ጋር ማውራት እንደሌለብኝ አውቃለሁ፣ ግን ሰዎች ማወቅ ስላለባቸው ነው። እናቴ ሙስሊም ናት፣ አባቴ ክርስቲያን ነው። በደንብ አውቃለሁ ብሎ ስለ ክርስትና በደንብ ይሰብከኛል፣ በደንብ ያስጠናኛል። ኦኬ ሶ እሱ ግን ሙስሊም ፈልገው ዊ አር ኦፕን እንዴት የ66 ወይም ኢሉሚናቲ እንደሆነ በምን እንዳወቀች እንድትነግረን እንፈልጋለሁ። ለምን እንደሆነ ታውቂያለሽ? ከጊዜ በኋላ ክፋቶቹ ሁሉ እየተገለጹ ሲመጡ አንዳንድ ጊዜ ያው ሰውን ብለሹ እኔ እንደዚህ የምናገር አይደለሁም። የሆነ ሁሌም በሪስፔክት ነበር ማውራው ማለት ነው። ኢቭን በጣም አጸያፊ ስድቦችን ነው የሚሳደበው፣ በጣም የሚሰቀጥጥ ለጆሮ እና ከዛ አንተ አምላክ የለህም ወይ ማለት በቃ በምታመልክ አምላክ እኔ ምንም ከአንተ አልፈልግም ብቻ ከህይወቴ ውጣ ብዬ ብዙ ጊዜ ምን እንዳለኝ ታውቂያለሽ? እኔ ኢሉሚናቲ ነኝ ብሎኛል። በምታመልከው አምላክ ይዤ ካለው ከህይወቴ ውጣ ስትይው እኔ ኢሉሚናቲ ነኝ አምላክ የለኝም ማለት ነው። አዎ እኔ አላህ አላቅም፣ እግዚአብሔር አላቅም። ምን የምታዩ እኔ ፈጣሪ ሲጀምር የለም። እኔ ኢሉሚናቲ ነኝ። ምክንያቱም እንደ ቅድም ልጅቷ እንዳለችሽ እያንዳንዱ ድርጊቶቹ አማኝ እንዳልሆነ ያሳይሻል። ወሬዎቹ፣ የሚያደርጋቸው ተግባራቶች በቃ በእያንዳንዱ ነገር ማለት ነው። ጀስት አሁን እሱ የተካነበት የቶካቲቭ መሆኑ ነው እንጂ ይሄ ስብዕና ያለው ሰው አይነት አይደለም። ያው ሰው እኔ ስለ ራቁት ቪዲዮ እየጠየቁት እሱ እኔ ሴቶቹን ረድቼ ከችግር አውጥቻቸው ደረሰኝ ይላኩልሽ እንዴ? ልጁን አይረዳም። ጀርመን ላይ አሁን ልጁን አይረዳም እንዳለች ነው። ሆሳም እንዳለች ነው። ባይዘዌ ቤድ ስፔስ ውስጥ ነው የሚኖረው። ላይክ እንደ ዱባይ እንደ አረብ ሀገራቶች ቤድ ስፔስ ውስጥ የሚኖር ሰው በትርፍ ጊዜው ኪችን እቃ እያጠበ እያጸዳ ቤተክርስቲያኑን አንድ ካምፕ ውስጥ ነው የሚኖረው። ይሄ እዚህ ምን ያህል ብር እንደዚህ የሚያንተን የሚል አይነት ሰው አይደለም። ሲጋራ ራሱ እባክህ ስጠኝ እያለ ከሌላ ሰው እየተቀበለ የሚያጨስ ሰው ነው። መጠጥም እየለመነ ነው አይደለም። ቆይ እኔ ነገ ቪዲዮን ለጥፌ ፎቶውን ለጥፌ ቪዲዮ ስሰራ ጀርመን ያሉ ኢትዮጵያኖች ሁሉ እኔ ያውቀዋለሁ ይላል። ኧረ አይደለም። ምን የስንት ሰው ፎቶ ላካችሁልኝ አይደለም? አሁን የላክሽልኝ አይደለም ሪሚ አውዬ ግን በደንብ አመሳስሊ ፎቶውን ማለት ነው። አይደለም በጣም የተለያየ ፎቶ ስለሆነ አሁን እንደ እኔ ለኔ የሚልክልኝ ፎቶና ዌር ኦፕን ጋር የነበረው ፎቶ የላኩልሽ ምንም ግንኙነት የለውም። ፎቶዎቹ በጣም ይለያያሉ። ራሱን ይቀያይራል። ያው ቀለም ይቀባል። ይሄ ማውጣት አለብሽ በደንብ እኔ ማርቆስን በደንብ ነው ማውቀው። አመት ሆነኝ እኮ ቲክቶክ ላይ ሳቀው። ይሄኛው ፎቶ አሁን የተላከልኝም ቅድም ሌላ ሰው ነው። ማርቆስ እኔ ሙልጭ አድርጎ ተላቅቶ ሴት መስሎም አውቀዋለሁኝ። ጺሙ አድጎ ደግሞ ሽበቱ ቡን ብሎ ደግሞ አውቀዋለሁ። ለዛ ነው 47 አመቱ ነው ያልኩት። እኔ እንደዚህ አይቼ እድሜው ይሄ ተሸበሸበ ስለሆነ እና ሙሉ ሽበቱ ጸጉሩ አድጎ ጺሙ አድጎ ሙሉ ሽበት ወሮት አይቼ እድሜውን መገመት ትችላለሁ። በሁለቱም ሁኔታ ላይ አውቀዋለሁ። አንዳንዴ ሴት ይመስላል እንደ ሴት ሙሉ ያበሻው እንደዛ ሲላጭ በጣም ነው የሚቀፈው። እንደ ሴት ሙልጭ ጺሙን ሙልጭ አድርጎ ደግሞ መላጣ ሆኖ ይመጣል ሌላ ሰው። አበበች የላከችልሽ ፎቶ አለ አይደለ? ፎቶ እሱ ጋር ያው በሱ ነው። አንቺ አይተሽዋል ማለት ነው። ትክክለኛ ፎቶ ሁላችሁ ትክክለኛ ማን ምናምን የሚባለው ዴቪድ በቪዲዮ ገብቷል እኮ ነው ቤት። እሱ ትክክለኛ ፊቱ አይደለም ሀቡዬ፣ ትክክለኛ ፊቱ
ፍሊተር አድርጎ ነው ማሬ። ይሄ አይኑ የድመት አይን መሰለ፣ አፍንጫው ስልክ ካለ ሴት መሰለ። ፍሊተር አድርጎ ጸጉሩን ደግሞ ጸጉሩን ራሱ አስቀይሮታል። እንትን ነው መሰለው በፍሊተር ፊቱ ስልክክ ብሎ ጺሙ ሙልጭ አድርጓል። አይኑ ግሬ ከለር የድመት አይን ነገር ሆኗል የደረገው ፍሊተር እና ሴት ነው የሚመስለው። በዛ ላይ ደግሞ አርፎ አይቀመጥም ጡዝ እያለ። አይ በቃ አበበች የላከችልሽ ትክክለኛ ፎቶ ነው። ታዲያ እየተሽከረከረ ኧረ አይደለም እኔ ቤት በቪዲዮ ገብቷል። ላይቭ ላይ እኮ ነው የምልሽ ነው ልጅ ለአበበች ኢቃማ ያሰራላት ልጅ ብር በልቷት እኔ ያስመልሽላታለሁ ደላላውን አናግሬ። ብር እሱ ስለሆነ የላከው ለእሷ ጉዳይ መጥቶ ኧረ ዞረብን እያሉ ኮመንት ላይ አዩ ሰው እንዳይቀርጸው ይሆን ፊቱ እንዳይታይ ሆነ ቪዲዮ አብራላል ነው ራሱን ያበራው ገባ ቪዲዮ አብራና ጥር እየዞረ እንዲዞ እየዞረ ነው በቃ እንደዚህ የሚያወራው አይረጋጋም ቁጭ አይልም እንደዚህ ይዞት ስልኩን እየዞረ ቦታውን እያስጎበኘኝ ነው ያለው እንዳይታወቅ ነው። ምክንያቱም ከታወቀ ብዙ ሰዎች እንደሚመጡ ለአበበች ወርቅ መግዛት ፈልጋለሁ ብሎ ቁጥሬን ሰተሽብኝ ወርቁንም እኮ እኔ እኮ ወርቁን እየጠበቅኩኝ ነበር። ዋይዘዌ ወርቁን ገዝቼ ለሰው ሰጥቻለሁ ብሎኛል። ከኔ አልገዛም ማሬ ከኔ አልገዛም። እኔም እኮ ከሪም ገዝቻለሁ ስላለኝ እኮ ነው። ሪም ይሄንን ወርቅ ካንቺ ነው ወይ ገዛ ያልኩት? ወርቅ ልገዛላት አንገበገበኝ። ወርቅ ልገዛላት ነው ለፍቅረኛ የሪምን ቁጥር ስጪ ብለሽ ያ አይደለም እኮ ያ ወርቅ አይደለም አንቺ ያሳየሽው ሳይሆን በጣም ትልቅዬ ወርቅ 17 ግራም አይቼዋለሁ። ልከሽለት ዋትስአፕ ላይ ሪም ላከልኝ። ኧረ ከኔ አልገዛም ማሬ የምን ወርቅ ግን ልከሽለታል ዋትስአፕ ላይ ልከሽለታል እንዲመር ቼክ ላድርገው። ቆይ አዎ ድምፅሽን ሁሉ ልኮልኛል። ምረጭ ያለኝና አልመርጥም አልኩት። እኔ አልፈልግም እኔ አልመርጥም። መግዛት ከፈለክ የፈለከውን ግዛ። እኔ አልመርጥም አልፈልግም። ሲጀምር ማትመርጩ አንቺ ደግሞ እኔ ማርያምን እኔ መቀበል አልወድም። መቀበል እንደማይልክ ስላወቅሽ ነው። ልጁ ጆካ እንደሆነ ዝም ብሎ ምንም እንደማይልክ ስላወቅሽ ነው። የአሜሪካ ቁጥር አልነበር የላክሽልኝ አቦ እና ልጁ የአሜሪካ ቁጥር ነው የሚጠቀመው። አውቆ ጀርመን እየኖረ የአሜሪካ ቁጥር ነው የሚጠቀመው አልኩሽ እኮ። አመት ሙሉ ለእርዳታ እያለ ደረሰኝ ለመላኪያ ይልክልኛል። ደረሰኝ ላክ እያልኩ ጉሮሮ ይደርቃል። ዋትስአፕ ላይ አይልክም ደረሰኝ። አስገብቻለሁ ግን እኔ በጣም ቢዚ ሰው ስለሆንኩኝ ሀቢባ በየቀኑ ነው ከሀገር ሀገር የምዞረው። ስለዚህ አስገብቻለሁ ምናምን ለ50 ሺህ ብር እኔን አታምኝም ምናምን ይለኛል። ውሸቱን ነው። ደረሰኝ ላክ ስለው አሁን ደረሰኝ እያጸዳ ይሆናል። በዛ ሰዓት ስራ ላይ ነው፣ ኪችን ምናምን ላይ ነው እሱ ብዙ ሰዓቱ የሚያሳልፈው። ያበስላል። ለማን ነው የሚያበስ? ፓርት ታይም ነው ኖ ይሄ አሁን በጋራ ይኖሩ አይደለ? ስደተኞች ካምፕ ውስጥ እንደዚህ ነው ያለው። እና ተራ በተራ ያጸዳሉ። ከዛ ምን ይልሻል አንቺ ወይኔ ብታይ በቃ እኛ እንትን ወጪ ከምናወጣ ብለን እዚህ እንትን ካምፕ ውስጥ ነው የምንኖረው ማለት የካምፑ ከሚሰጠን ብር ሴቭ ለማድረግ ብለን እኔ ስራዬ ታውቂያለሽ ሶፍትዌር ነው እና ብዙ መከራየት ምናምን ይችላል፣ ግን እኔ ሴቭ ማድረግ እፈልጋለሁ ይልሻል። ከዛ ምንድነው ምሳ ሲበላ ተራ በተራ እንትን ስም ዝርዝር ይጻፍላቸውና ያጸዳሉ። ኪችን ያጸዳሉ፣ ግቢ ያጸዳሉ፣ ቤተክርስቲያናቸውን ያጸዳሉ። እና የራሱ የግል ቤት ራሱ የለውም። ተደራራቢ አልጋ ላይ ከአረብ ሀገር እንደሚኖር ሰው ተደራራቢ አልጋ ላይ አንድ ክፍል ውስጥ 6-7 ሆኖ ነው የሚኖረው። በምን አወቅሽ እንዴ? ስላየሁት እኔ አይቼዋለሁ። አሁን አንቺ ገንዘብ ምናምን የምትይው እኔ ጋር 5 ሳንቲም አልደረሰም በገንዘብ ደረጃ። ያየሁትን ይላክልሻል። ይቅርታ መቅዲ ቆንጆ፣ ካላወቅሽ የሚያውቁ ሰዎችን ጠይቂ። ዝም ብለሽ እዚህ ጋር ከምጽፊ የማይመስል ነገር። የአሜሪካ ቁጥር ጀርመን እየኖሩ መጠቀም አይቻልም። መብቱ ኦንላይን ላይ ይገዛል። መብቱ ይቻላል። እኔ ራሱ በአሜሪካ ቁጥር ነበር የምጠቀመው ኢሞ። ስሚ የ5 ግራም ወርቅ ልኬለት ምን ብሎ